ናችሁ? ዛሬ በድጋሚ በፓርት 2 መተናል። ግሎባል ቻፕተር 1 ፓርት 1ን በባለፈው አይተናል። ስለ አንደርስታንዲንግ አባውት ኔሽን ስቴት እንደ ኦልዞ ናሽናሊዝም የሚሉትን ስቴት ምንድነው፣ ኔሽን ምንድነው፣ ናሽናሊዝም ብለን የምንጠራው ምንድነው ብለን በሰፊው አይተናል። ላይክ ናሽናሊዝም ደግሞ ሲንጸባረቁባቸው የኖሩበት ቦታዎችንም አንስተናል። የብሪቲሽንና ኖርዝ አሜሪካን እንደገና ፈረንስ ውስጥ የነበረውን በ1815 የተካሄደውን ኮንግረስ ኦፍ ቬናንም የመሳሰሉትን አይተናል ማለት ነው። በዚህኛው ፓርት ቻፕተር 1 ፓርት 2ን የምናየው አንደርስታንዲንግ ኦፍ ኢንተርናሽናል ሪሌሽንስ ነው ማለት ነው። ኢንተርናሽናል ሪሌሽን ምንድን ነው የሚለውን የዓለም ግንኙነት የምንለውን ምንድን ነው የሚለውን ነገር ነው የምናየው ማለት ነው። ስለዚህ ከዋት ኢዝ ኢንተርናሽናል ሪሌሽን ከሚለው ስንነሳ ኢንተርናሽናል ሪሌሽን ኢዝ ብሮድ እንደ መልቲ ዲሲፕሊናሪ ኮንሰፕት ነው። እንግዲህ ኢንተርናሽናል ሪሌሽን ስንል በጣም ሰፊ ብሮድ የሆነ ሀሳብ ነው፣ ኮንሰፕት ነው። እንደገና ደግሞ ከመልቲ ዲሲፕሊኖች ጋር የግንኙነት ያለው ነው ማለት ነው። እና ይሄ ኢንተርናሽናል ሪሌሽን የሚለውን ኢንተርናሽናል የሚለውን በራሱ እንትን ብለን እንየው። ኢንተር ምንድነው፣ ናሽናል የሚለውስ ምንድነው የሚለውን እንይ። ኢንተር ስንል ሪፈርስ ቱ ሰምቲንግ ቢትዊን አማንግ ነው። በሁለት በሆኑ ነገሮች መካከል ያለ ነገር እንደማለት ነው። ሃቪንግ ቱ ዱ ኦር ኢንተር ዊዝ ዋን ኦር ሞር ዛን ዋን ነው ማለት ነው። በሁለቱ መካከል የሆነ ያለ ሪሌሽን ወይም የሚያደርጉት ነገር ማለት ነው ኢንተር ስንል። ናሽናል ስንል ደግሞ ምንድን ነው ስንል ሪፈርስ ቱ ሶቨርኒ ስቴት ኦር ካንትሪ ነው። ዘ አክተር አር ሜኒሊ ስቴትስ ነው ማለት ነው። ናሽናል ስንል ደግሞ የሚያሳየው ምንድን ነው፣ ሉዓላዊ የሆነች ሶቨርኒ ስቴት የሆነች ወይም ካንትሪ ነው የሚያሳየው። እሷም ምንድነች፣ ሜኒሊ የስቴት አክተር ያለው ማለት ነው። ሶ ኢንተርናሽናል የሚለው ከሁለት ወርድ የመጣ ነው። ከኢንተር እና ናሽናል የሚሉት አንድ ላይ ሊንክ አድርገው ዓለማችን ግንኙነት እንደማለት ነው። ሁለትና ከዛ በላይ ሊሆን ይችላሉ ኔሽኖች ወይም ስቴቶች ሪሌሽን ሲኖራቸው ያንን ነው የሚያሳየው። ጀነራሊ ኢንተርናሽናል የሚለውን ስናይ ኢንተርናሽናል ሪፈርስ ቱ ዘ ኢንተራክሽን እንደ ኮሚኒኬሽን ቢትዊን ካንትሪ ሪጋርድሌስ ኦፍ ናሽናል ባውንደሪ ነው ማለት ነው። እንግዲህ ኢንተርናሽናል የሚያሳየው ምንድነው ብለን በካንትሪዎቹ በሀገራቶች መካከል ያለ መስተጋብር ኢንተራክሽን፣ ኢች አዘር ኮሚኒኬሽን ያላቸው የነሱ ሪሌሽን ማለት ነው። በብዙ መንገድ ሰፋ እያደረግን ስለምናየው በብዙ መንገድ የሆነ ሪሌሽን ውስጥ ሊገቡ ይችላሉ። ውዝን ፖለቲካል ሊሆን ይችላል፣ ኢኮኖሚካል ሊሆን ይችላል እና በመሳሰሉት ነገር ሪሌሽን ውስጥ ይገባሉ ማለት ነው። ሶ የዲፊኒሽኑ በአጠቃላይ ኦሪጂናሊ ዘ ስታዲ ኦፍ ኢንተርናሽናል ሪሌሽን ተርም ፈርስት ዩዝድ ባይ እንግሊሽ ፊሎሶፈር ጀርሚ ቤንታም ነው። ይህንም በባለፈው ያልነው ነው። ለመጀመሪያ ጊዜ ኢንተርናሽናል የሚለውን ወርድ የተጠቀመው አሊያም ኮይንድ ያደረገው ማን ነው? የእንግሊሹ ፊሎሶፈር ጀርሚ ቤንታም የሚባል ነው ማለት ነው። በ1798 ገደማ ነው ይሄኛውን ነገር ኦሪጂኔት ያደረገው። ይሄን ኢንተርናሽናል የሚለውን ኢንተርናሽናል ሪሌሽን is the study and the practice of political, social and the economical relationship among the world's nation ነው ማለት especially between among national government within can be bilateral ሊሆን ይችላል or multilateral relations ሊሆን ይችላል ማለት ነው። ኢንተርናሽናል ሪሌሽን የሚያጠናው ስለምንድን ነው? ይህ ፖለቲካል ፕራክቲስ ምን ይመስላል፣ ሶሻሉ ኢኮኖሚው within world nation ላይ ማለት ነው። እና ስፔሻሊ ምንድነው የሚያየው ባይላተራል ሊሆን ይችላል። ወይም ሳይ ባይላተራል ማለት በሁለት ካንትሪዎች በሁለት ስቴቶች መካከል ያለ ግንኙነትን የሚያሳይ ነው። ማልቲላተራል ሪሌሽን ስንል ደግሞ ብዙ ካንትሪዎች ብዙ ሀገራቶች ያላቸው ሪሌሽን ነው። ሶ ኢንተርናሽናል ሪሌሽን ስንል ይሄንን ነው። ስለ ፖለቲካው፣ ስለ ሶሻሉ፣ ስለ ኢኮኖሚ ማለት ነው። በዓለም ላይ ያለውን ስቴቶች ያላቸውን ሪሌሽን የሚያሳይ ነው። International relations as a subfield of political science is the study of the interaction among the various actors that participate in international practice ነው ፖለቲክስ ነው ማለት ነው።
ኢንተርናሽናል ሪሌሽን የማን ሳብ ፊልድ ነው? የፖለቲካል ሳይንስ ሳብ ፊልድ ነው። የሚያጠነው ስለ ቫሪየስ አክተሮች አሉ። እነዚህ በገቨርንመንትም ነን ገቨርንመንትም ሊኖሩ ይችላሉ። በዓለም ላይ ከፖለቲክስ ጋር ተያይዞም ሆነ ከሌላም ነገር ጋር ተያይዞ ያለውን ሪሌሽን የሚያሳይ ነው ኢንተርናሽናል ሪሌሽን ስንል ማለት ነው። ጀነራሊ ይህንን ያሳየናል ማለት ነው። ቱዴይ ኢንተርናሽናል ሪሌሽን ኩድ ቢ ዩዝድ ቱ ዲስክራይብ ኤ ሬንጅ ኦፍ ኢንተራክሽን ቢትዊን ፒፕል ግሩፕ ፊርምስ አሶሲዬሽን ፓርቲስ ኔሽን ኦር ስቴት ኦር ቢትዊን ዘስ እንደ ነን ገቨርንመንት ኢንተርናሽናል ኦርጋናይዜሽን ነው ማለት ነው። ሶ በአሁን ሰዓት ኢንተርናሽናል ሪሌሽን ምንን ለመግለጽ ምንን ዲስክራይብ ለማድረግ ይጠቅማል? ስለ ፒፕሎች ኢንተራክሽን አሁን ለምሳሌ ብናይ ኢትዮጵያና ሌላው ዌስተርኖችም ሊሆን ይችላል አፍሪካኖችም ቢሆን ኢንተራክሽን አለ ዊዝን ፒፕል። ሶሻል ሚዲያ ሞር እንትን ካለ ዲቨሎፕ የሆነ ሲመጣ በጣም ነው ኢንተራክሽን ያለው። በእነሱ መካከል ያለው ኢንተራክሽን ይገልጽልናል። ግሩፖችን ስለ ፊርም እነዚህ ማህበራቶች አሶሲዬሽኖች አሉ ኤንጂኦ ምንም የሚባሉ አሉ አይደለ? እነሱን ፓርቲስ ኔሽን የመሳሰሉትን ውዝን ገቨርንመንት ሊሆን ይችላል ነን ገቨርንመንት ኦርጋናይዜሽን ሊሆኑ ይችላሉ። እነሱን ዲስክራይብ ለማድረግ የእነሱን ኢንተራክሽን መስተጋብር እንድንረዳ ይጠቅመናል። ኢንተርናሽናል ሪሌሽን ብለን የምንጠራው ዋይ ኢንተርናሽናል ሪሌሽን ዋዝ ኒድድ? ለምንድን ነው ኢንተርናሽናል ሪሌሽን የሚጠቅመው? ቆም ብላችሁ እስኪ በራሳችሁ መልሱት። ለምን አስፈለገ የሚለው ዋይ ኢንተርናሽናል ሪሌሽን ዋዝ ኒድድ? ኢዝ ዜር ሰልፍ ሰፊሽንት ስቴት? በራሷ መቆም ራሷን ችላ ከሌሎች ቫዮሌት ሆና መኖር የምትችላለች? እንይ እስኪ እንግዲህ ዋይ ኢንተርናሽናል ሪሌሽን ዋዝ ኒድድ ለምን አስፈለገ የሚለውን ስንመልስ በመጀመሪያ ቢኮዝ ዜር ኢዝ ኖ ሲንግል ስቴት ዛት ኢዝ ሰልፍ ሰፊሽንት እንደ ዛት ካን ኤግዚስት ኢንዲፔንደንትሊ ዊዛውት ኤስታብሊሽንግ ሪሌሽንሽፕ ዊዝን አዘር ካንትሪ ነው ማለት ነው። ኦር አዘር ስቴት ነው ማለት ነው። እንግዲህ ኢንተርናሽናል ሪሌሽን ለምን አስፈለገ የሚለው የመጀመሪያው ማለት ነው የመጀመሪያው ያስፈለገበት ምክንያት ምንድነው? ማንም ሀገር የትኛውም ሀገር ራሷን ችላ ከሌሎች ጋር ሪሌሽን ሳትፈጥር ኢንዲፔንደንትሊ መኖር ስለማትችል ነው ማለት ነው። ትነካካለች በቃ። ለምሳሌ ዘ ኤግዚስተንስ ኦፍ ፖለቲካል ሊሆን ይችላል፣ ኢኮኖሚክ ሊሆን ይችላል፣ ሶሻል፣ ሴኩሪቲ፣ ኢንቫይሮንመንታል ኤሪያ፣ ሆም ኢት ኢዝ ካራክተራይዝድ ኦፍ ኦል ካንትሪ ነው ማለት ነው። እነዚህ ሁሉም ካንትሪ ላይ አፕላይድ የሚደረጉ ያሉ ነገር ናቸው። ፖለቲካል፣ ኢኮኖሚካል፣ ሶሻል፣ ሴኩሪቲ፣ ኢንቫይሮንመንት። በእነዚህ ጋፕ ምክንያት ስቴት ያስፈልጋታል ማለት ነው። ሂንስ ዚስ ስቴት ኒድ ቱ ሃቭ ሪሌሽን አማንግ ኢች አዘር ኢን ዘ ኢንተርናሽናል arena so that they can fulfilling their gaps needs by understanding analyzing explaining event beyond national boundary ነው ማለት ነው። ሶ በዓለም መድረክ ላይ ኦንስታይ አሪና በዓለም መድረክ ማለት ነው። በዓለም መድረክ ላይ ስቴት ሪሌሽን የምትፈልግበት ከሌሎች ጋር ለምንድን ነው ካል እነዚህን ጋፖች ላይ ያነሰናቸው ጋፖች ፖለቲካል፣ ኢኮኖሚክ፣ ሶሻል፣ ሴኩሪቲ፣ ኢንቫይሮንመንታል እና የመሳሰሉት ነገሮች ይሄኛውን ጋፕ ለመሙላት ምን ያደርጋል ማለት ነው? ግዴታ ከሌሎች ሀገራት ጋር አንደርስታንድ እንትን ማን ነው ሪሌሽንሺፕ ውስጥ መግባት ግድ ይላታል ማለት ነው። አንዲት ሀገር ከቢዮንድ ባውንደሪ ሂዶ ማለት ነው ከድንበር ባሻገር ሂዶ ዊዝን ከሀገሩ ራሱ አልፎ ሊሆን ይችላል። ለምሳሌ አፍሪካ ብቻዋን ራሱ ብትል አትችልም ከዌስተርኖች ጋር በምነው ነው። እና አሁን እንደውም ዓለማችን ግሎባል ቪሌጅ ወደሚለው እየመጣች ነው አይደል? ኦሬዲ መጣለች። ስለሆነ ሁሉም ሰው ግድ ይለዋል ማለት ነው። ሪሌሽን ናት ኦንሊ ካንትሪ ኢንዲቪጁዋሎችም ራሱ ግድ ይላል ማለት ነው። እሺ ከዚህ ቀጥሎ ደግሞ ዘ ኔቸር እንደ ኢቮሉሽን ኦፍ ኢንተርናሽናል ሪሌሽን የኢንተርናሽናል ሪሌሽን ተፈጥሮውን፣ አነሳሱን፣ አመጣጡን ኢቮሉሽን ስንል ግራጁዋሊ አመጣጡ ሂደቱን እንይ እስቲ። The study of international relations as a discipline is an ancient example. The
ሂስትሪ ኦፍ ዋር ኦፍ ዘ ግሪክ ሲቲ ስቴት ዘ ሪሌሽን ኦፍ ኢታሊ ሲቲ ስቴት እንደ ዘ ታይ ኦፍ ትሪቡት ስቴት ኦፍ ቻይና ኢምፓየር ነው ማለት ነው። ሶ ኢንተርናሽናል ሪሌሽን ይህን ዲሲፕሊን ስናየው ሞር ድሮ ከጥንት ጀምሮ በኤሽንት ዘመን ጀምሮ እንትን ይል ነበረ ያጠና ነበረ። ለምሳሌ ከወሰን ስለ ዋር ኦፍ ግሪክ ስቴቶች ሲቲ ስቴቶች አለ የግሪክ ከተሞች ዋር ነበረ። ስለዛም ሪሌሽን ያያል ዘ ሪሌሽን ኦፍ ኢንተርናሽናል ሲቲ ስቴት እንደ ታይስ ኦፍ ትሪቡት ስቴት ኦፍ ቻይና የነ ኢታሊንም የነ ቻይናንም የነ ግሪክ ስቴትንም ማንሳት እንችላለን ማለት ነው ባይ ዱሪንግ ኤሽንት ታይም ማለት ነው። በት ፖለቲካል ሳይንስ ስፔሻላይዚንግ ኢን ዘ ሳብጀክት ኦፍ ኢንተርናሽናል ሪሌሽን appeared in the United States within the advent of the First World War in 1914 up to 1980 the formation of League of Nations 1999 ማለት ነው 1919 እንግዲህ ይሄኛው ነገር ኤሽንት ላይ ሪሌሽንሺፕ ቢኖርም ከነ ግሪክ ሲቲ ስቴቶች ኢታሊ ቻይና ካላቸው ጋር ቢኖርም ግን እንደ ፖለቲካል ሳይንስ መታየት ጀመረው ሞር አፒር እያደረገ የመጣው መቼ ነው? ዩናይትድ ስቴት እንትን ከተመሰረተ በኋላ ነው። ዩናይትድ ስቴት ላይ ነው አፒር ያደረገው ዩናይትድ ስቴት ላይ ነው። እሱም ምንድነው ሊግ ኦፍ ኔሽን ከተመሰረተ በኋላ ማለት ነው። እንግዲህ ሊግ ኦፍ ኔሽን እንደተመሰረተ ታውቁታላችሁ። ፈርስት ወርልድ ዋር እንትን ካለ በኋላ አፒር ካደረገ በኋላ ሞር ይሄ ነገር እንትን እያለ የመጣው ማለት ነው። ሪሌሽን ስቴት ፖለቲካል ሳይንስ ላይ ኢንክሉድ ነው ስፔሻላይዝ ያደረገው። ይህም ፈርስት ወርልድ ዋር ከ1914 እስከ 1918 ድረስ ነው አይደል የተካሄደው። ይህም ደግሞ የሃንጋሪ እንትን የሆነ ዜጋ የሆነ ከሌላ መንግስት በመግደሉ ምክንያት ኢሚዲየትሊ ኮዙ ነው። ግን ይሄ የተነሳበት አንደኛ ዓለም ጦርነት ብዙ ኬዞች አሉ። ያው ኮሎኒ ማድረግ ይፈልጋሉ ብዙ ሀገራትን መግዛት ስለሚፈልጉ እኔ በሚል ምክንያት መጀመሪያ የሆነ ጥሩ ሪሌሽን አልነበራቸውም ካንትሪዎች ሀገራቶች ማለት ነው። በኋላ ግን ይሄኛው ኬዝ ሞር ኢሚዲየትሊ ኮዝ እንዲሆን እንትን ብሏል። በዛም ከተነሳ በኋላ ከዚህ ከፈርስት ወርልድ ዋር በኋላ ኢንተርናሽናል ሪሌሽን ወደ ፖለቲካል ሳይንስ ስፔሻላይዚንግ ሆኗል ማለት ነው። አፍተር ሜዝ ኦፍ ዘ ወርልድ ዋር ፈርስት ወርልድ ዋር a new academic discipline was taught essentially to understand and prevent international conflict disputes as well as war in the world ማለት ነው። እንግዲህ ከፈርስት ወርልድ ዋር ከመጀመሪያው ዓለም ጦርነት በኋላ ምን ተደረገ? ይህ እንደ አካዳሚክ ዲሲፕሊን ተደርጎ ተወሰደ። ለምንድነው ቢሉ የኢንተርናሽናል ላይ ያሉትን ኮንፍሊክቶች፣ አለመግባባቶች፣ ጦርነቶችን ለመከላከል ሰላምን ለማምጣት ኢንተርናሽናል ሪሌሽን አስፈላጊ ነው ብለው ለመጀመሪያ ጊዜ እንደ አካዳሚክ ዲሲፕሊን ተወስዷል ማለት ነው። ፈርስት ወርልድ ዋርን አንብቡት ሞር ስለሱ ሰፋ ያለ ነገር እንድታገኙም ኦሬዲ የምታውቁትም ነገር ነው። ሌላኛው ሂስቶሪካል ኢቮሉሽን ኦፍ ዘ ኢንተርናሽናል ሲስተም ነው። ሂስቶሪካሉ ባክግራውንድ ኦፍ አመጣጡ ምን ይመስላል ኢንተርናሽናል ሲስተም የሚለውን እንይ። ዘ ሂስትሪ ኦፍ ኢንተርናሽናል ሪሌሽን ሲስተም ኢዝ ኦፍን ትሬስድ ባክ ቱ ዘ ፒስ ኦፍ ዌስትፋሊን ኦፍ 1648 ዌር ዘ ሞደርን ስቴት ሲስተም ዋዝ ዲቨሎፕ ነው ማለት ነው። እንግዲህ የኢንተርናሽናል ሪሌሽን ሲስተምን አመጣጡን ስናይ ዌስትፋሊያን የሚባል ታውቃላችኋል። ዌስትፋሊያን ማለት በሁለት ሃይማኖት በካቶሊክና በፕሮቴስታንት አማኞች መካከል የነበረ ግጭት ነው። ለ30 ዓመታት የነበረ ጦርነት ነው ማለት ነው። እና ዌስትፋሊያን ያኛው ሰላሙ እንትን የተባለበት ነው። የፒስ ኦፍ ዌስትፋሊያን ተብሎ ነው የሚጠራው። ሁለቱ የታረቁበት ማለት ነው። የካቶሊክ እንደ ፕሮቴስታንቶች ያው እነሱ ይባል እንጂ ከኋላ ብዙ ነገሮች አሉ በእርግጥ
እና ዌስትፋሊያን ተብሎ ይጠራል። 1848 ላይ ነው ኢንድ የሆነው። 18 ገደማ ላይ ነው ጦርነቱ የጀመረው። እንየው። ቢፎር ዌስትፋሊያን ዘ ኢሮፕ ሜዲቫል ኦርጋናይዜሽን ኦፍ ፖለቲካል ኦቶሪቲ ዌር ቤዝድ ኦን ቫጊዩሊ ሃይራርኪካል ሪሊጂየስ ኦርደር ገቨርንመንት ዌር ናት ሴኩላር ነበረ ማለት ነው። እንግዲህ ዌስትፋሊያን የተነሳው በምን ምክንያት ነው? የፖለቲካል ኦቶሪቲ በመፈለግ የፖለቲካሊ ስልጣን በመፈለግ እንደገና ሪሊጂየስ ደግሞ እነሱም ሃይራርኪካሊ እንትን ስለሚሉ ከዛ ገቨርንመንትም ደግሞ በእነዚህ መካከል ላይ ደግሞ ምናለም ሴኩላር አልነበረም ማለት ነው። ገቨርንመንትም እጁ ነበረበት እና ይህ ጦርነት ተነሳ ማለት ነው። መች ተጀመረ ጦርነቱ? ቅድም እንደነገርኳችሁ 18 ገደማ ነው። መቼ እንትን ደግሞ እዚህ ላይ ስምምነት ላይ ደረሱ ከተባለ ኦን ኦክቶበር 24 1648 the Treaty of Westphalian was signed, marking the end of the 30 years war between the Catholic and the Protestant believers or followers ነው ማለት ነው። ቅድም እንዳልነው እንግዲህ በ1648 ነው ማለት ነው የኛው ዌስትፋሊያን የሚባለው ጦርነት የስምምነት ላይ የደረሱበት ነው። ይሄ ዌስትፋሊያን ብለን የምንጠራው ለ30 ዓመት ያክል የሄደ ነው። ጦርነቱ በማንና በማን መካከል ተካሄደ? በካቶሊክ እና በፕሮቴስታንት አማኞች ወይም ተከታዮች ነው ማለት ነው። ዘ 30 ይርስ ዋር ከ1618 እስከ 1948 ያለው ዋዝ ኮንፍሊክት ቢትዊን ፊውዲንግ ካቶሊክ እንደ ፕሮቴስታንት ስቴት ዊዝ ሆሊ ሮማ ኢምፓየር which gradually evolved to become a conflict involving most of Europe ነው ማለት ነው። እንግዲህ ይህኛው በጦርነት ለ30 ዓመት ተካሄደ የተባለው በሁለቱ ሀገራት መካከል ነው እና ግራጁዋሊ ግን ብዙ ኢሮፓያኖች ውስጥ ገብተውበታል ማለት ነው። መጀመሪያ ጦርነቱ በሁለቱ አማኞች ቢነሳም በካቶሊክ እና በፕሮቴስታንት በኋላ ጀነራል ማለት ብዙ ኢሮፓያኖች ኢንቮልቭ አድርገዋል እዚህ ጦርነት ላይ ማለት ነው። ሶ ዘ 30 ይርስ ዋር ከ1618 እስከ 1648 ወዘ ብሌደስ ተብሎ ይታወቃል። ብዙ ደም የፈሰሰበት ዘመን ነበር። ለ30 ዓመት ያክል ሞስት ፕሮትራክትድ ሚሊታሪ ኮንፎርሜሽን ኦፍ ዘ ኢራ ነበረ። በጣም ብዙ ሚሊተሪዎችም የተሳተፉበት የተጋፈጡበት የጦርነት እንትን ነው። ዘ ትሬት ኦፍ ዌስትፋሊያን መች ተካሄደ? ሰላሙ የሚለውን በ1648 ነው። ቅድም እንዳነሳ ነው ለ30 ዓመታት ከተካሄደ በኋላ ነው ማለት ነው። ከዛ ምን ሆነ? ሀዝ ካም ቱ ሲምቦላይዝ ዘ ኒው ዌይ ኦፍ ኦርጋናይዚንግ ኢንተርናሽናል ፖለቲክስ ሆነ ማለት ነው። ከዚህ ስምምነት በኋላ ማለት ነው እንደ አዲስ እንትን አለ። እዚህ ጋር ስናይ እንግዲህ ሲግኒፊካንስ ኦፍ ዌስትፋሊያን ትሪት የዌስትፋሊያን ስምምነትን ጥቅሞች አስፈላጊነት ስናይ አንደኛ ኢት ሄልፕድ ኤስታብሊሽ ዘ ፕሪንሲፕል ኦፍ ስቴት ሶቨርኒቲ የስቴቶችን ሉዓላዊነት ምን አድርጓል? ኤስታብሊሽ አድርጓል። ኢት ኮንትሪቢዩትድ ቱ ዘ ዲክላይን ኦፍ ሪሊጂየስ ኦቶሪቲ ኢን ፖለቲካል ማተርስ እነዚህ የሃይማኖት ተቋሞች ፖለቲካ ላይ ኢንቮልቭ ማድረጋቸው ምን አድርጎታል? ዲክላይን አድርጓል። ኢት ሪኮግናይዝድ ዘ ኢንዲፔንደንሲ ኦፍ ኢንዲቪጁዋል ስቴት እነዚህ ራሳቸውን የቻሉ ኢንዲቪጁዋል ሰልፍ ገቨርናንስ ሶቨርኒቲ ያላቸውን ሀገሮች ኢንዲፔንደንሲ ሰጥቷል። ኢት ማርክድ ተርኒንግ ፖይንት ኢን ኢሮፒያ ሂስትሪ የመጀመሪያ በቃ የሆነ መሸጋገሪያ ተብሎ ሁሉ ነው እንትን የተባለው ማለት ነው የሚገለጸው። ምክንያቱም ከስንት ችግር ከስንት ደም መፍሰስ በኋላ ወደ ሰላም የተመጣበት ስለሆነ ማለት ነው። እሺ አክተርስ ኢን ኢንተርናሽናል ሪሌሽን የሚለውን በቀጣይ ፓርት እንየው እንዳይበዛ፣ የኛውም ኦልሞስት በስቷል።